በሰላም ጀመር ከማለት አንድ ሳምንት እንኳን ሳልጾም ይመጣል። አብሽሪ ሀይድሽም ካላህ ነው ጾሙም ካላህ ነው። ጥሩ ነገሩ ግን እንደሌላ ጊዜ ህመም የለውም። ይሄም አንዱ የማመስገኛ ምክንያት ሊሆንሽ ይችላል። ሀይዱ የመጣው ባንቺ ፍላጎት ሳይሆን በጌታሽ ትእዛዝ ነው። ይሄ አንዱ የማመስገኛ ምክንያት ሊሆንሽ ይችላል። ሀይድሽ የመጣው በጌታሽ ትእዛዝ እንጂ ባንቺ አይደለም። የመጣውን ደግሞ በጸጋ መቀበል እንጂ ማማረር አያስፈልግም። አይ እኔ ለመጾም ጓግቼ ነው እንጂ ሀይድ በወቅቱ መምጣቱ ራሱ እኮ ጥሩ ነገር ነው። በዛ ላይ ሚሚና ቤቢ እስኪመጡ ያው እሱ ይምጣ እንጂ። ያላህ እንክብካቤ ግን ምንኛ ድንቅ ነው። ሴት ልጅ ሀይድ ላይ በሆነችበት ወቅት እንደ ሰላት፣ ጾም ያሉ ኃይልና አቅም የሚፈልጉ ኢባዳዎችን በማስቀረት የትኛውም ዱንያዊ መስሪያ ቤት ያልሰጠውን ወራዊ ረፍት መስጠቱ ቀላል እስኪ አስበው። ከዚህ ህመም ጋር ሰላት ታዘን ቢሆን እንዴት ነው ወገባችን የሚችለው? በዛ ላይ ደም ፈሱን አቅም ስለሚያንሰን በመጾም ፋንታ እንድንበላ ተደረገ። እንዳልከው ምን አይነት ድንቅ እንክብካቤ ነው። ለማንኛውም ለሱር የሚሆነኝ ምግብ ቀነሰሽ አስቀምጪልኝ። እኔ ራሴ ስነሳ አሙቄ በላዋለሁ። አንቺ መነሳት አይጠበቅብሽ። ለምን ሲባል እነሳለሁ እንጂ አልጾመችም ብለህ ሱር ብቻ ልትበላ ነው? እንደሌላ ጊዜ እንኳን ህመም ቢኖር እሺ፣ አሁን ደህና ነኝ። ረውዲ ጾሙን አትጾሚ፣ ሱቢያ አትሰግጂ። ምንም የምትነሽበት ምክንያት የለሽም እኮ። ባልጾምም ባልሰግድም እኔ ተኝቼ ሱር ብቻ እንድትበላ አልፈልግም። አሁን ተኛ በቃ፣ እኔ እነሳለሁ። ብቸኝነቱን እኮ ወድጄው አይደለም ለአንቺ አስቤልሽ ነው። አይ እነሳለሁ ካልሽ ግን ያለ ሀሳብ ልሽ እችላለሁ። አስበልኝ እንደሆነማ እኮ መቼ ጠፋኝ። እንዳልኩ አላህ ህመሙን ቀለል ስላረገልኝ ብነሳ ምንም ችግር የለውም። በቃ አንተም ተኛ፣ እኔ ፍሪጅ ውስጥ ወጦቹን አገባባለሁ። እሺ። ወይኔ ሰዓቱ ግን ከመቼው ነው የሚሄደው? ብስሚላ አንዴ እንጋለት እንጂማ ቀኑ ሽምጥ ለማጋለም ማን ብሎት። ታክሲ ራሱን ማገኝ አይመስለኝም። ረዲ ስራ ቦታ ጣል አድርገኝ አታልፍም እንዴ? ረውዳ ገና አንቺን እስክትወጪ ከጠበቅኩማ ሰዓት ይረፍድብኛል። ዲማን ነው የምጠብቀው። ጨረስኩ እኮ መውጣት ብቻ ነው የቀረኝ። ቁርስ መቼ በላሽ? የምን ቁርስ? አሁን አይበላልኝም። ማታ ካንተ ጋር እፈጥራለሁ። ነው እንደዚህማ አይደረግም። ይሄ ነፍስ እያመበደል ነው። በያርፈሽ ቢ የዛሬም ብቻ እኮ ነው። አንደኛ ነገር አራበኝም፣ ሁለተኛ ነገር ደግሞ ስራ ረፍዶብኛል። ረውዲ ይሄን ካንቺ አልጠብቅም። ማታ አላህ በሀይድ ቀን ጾም እንዳንጾም የፈቀደልን ብዙ ደም ፈሱን አቅም ስለሚያጥርን ስለምንጎዳ ራሳችን እንድንጠብቅ ነው። ጥሩ እንክብካቤ ምናምን ስትያ ነበር። ዋና ብቻ ልበላ ነው? የለም እንደ ህፃን ነው እያልኩ አበላሻለሁ። ሚጡ ልበላ እኮ አዘጋጅቼ ነበር። ረመዳን መሆኑ ትዝ ሲለኝ እንዴት ይበላልኝ? ከዛ መልሼ የተውኩት። ይሄ ውሃ ማይቆጥር ምክንያት ነው። እንድትጾሚ የሚያዘዘሽ እንድትመገቢ የፈቀደልሽ ጌታሽ ነው። ነፍስ እያመበደል ደግሞ ትልቅ ወንጀል ነው። በቃ አንተ ሂድ፣ እኔ በልቼ ሄዳለሁ። አላመንኩሽ። እንደውም ይርፈድብኝ። ቁጭ ብዬ እጠብቅሻለሁ። ቁርስሽን ብይና ስራ ቦታ ድረስ ተሸኝሻለሁ። ወይኔ ረዲ ግን ክፋትክ አይደል? ከክፋቴ የተነሳ ቁርስ አብልቼ ስራ ቦታ ድረስ ተሸኝሻለሁ አይደል? ምን ያህል ግን ባንተ እድለኛ እንደሆንኩ ታውቃለህ? ቆይ ከሙገሷ በፊት ቁርሷ ትግዳ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አህላን እንዴት ነሽልኝ ረውዲ? አለሁልህ። ብቻ አንተ ራይ ሰግደክ መጣክ አይደል? አዎ አልሐምዱሊላህ። አሁንማ ቀን በቀን ሰው እየጨመረ ነው። እኔን ለማስቀናት ነው የሚጨምሩት። አይዞሽ ረመዳን ሲወጣ ቀዳ ስታወጪ በዛውም ተራው እየሰገድሽ ብቻሽን ታስቀኛቸዋለሽ። እንደዛ ቢቻልማ አሳይክ ነበር። ይልቅ ከተራዩ በፊት ኢማሙ የሆነ ቆንጆ ዳዋ እያስተማሩ እየሰማሁ ነበር። በማል ነው የተቋረጠ? መብራት ጠፍቶ። ግን አንቺ ዳዋው የመሰጠሽ ስለሚስት አቅም ይዘረዝር ስለነበረ ነው አይደል? ኧረ እባክህ ወረኛ። ስለ ሁለቱም ያስተማሩት በደንብ ይሰማል እኮ። እስቲ የሰማሽውን ንገሪኝና እኔ ደግሞ መብራት ከተቋረጠ በኋላ የተነገረውን የሚስት ሀቆችን እነግርሻለሁ። ስለ ባል ሀቅ ምን አሉ መሰለክ? አንዲት ሴት ካገባች በኋላ ከጌቷ ሀቅ ቀጥሎ ያለባት ቀዳሚ ሀቅ የባሏ ሀቅ ነው አሉ። ስለ ሚስት ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መልካሙ ለሚስቱ መልካም የሆነ ነው አሉ። ሌላ ስለ ባሏ ተከፍቶባት አፉታ ሳትጠይቀው ወደ መኝታዋ የሄደች ሴት ሌሊቱን ሙሉ መላእክቶች ሲረግሟት ነው የሚያድሩት አሉ። አላህ ይጠብቀን። ስለ ሚስት ደግሞ አባቷ ቤት ትኖር እንደነበረው እንክብካቤና ጥበቃ ምንም ሳይቀንስ ሊያኖራት ይገባል አሉ። ስለ ባል ሀቅ ለሰው አይሰገድም እንጂ ይሰገድ ተብሎ ቢታዘዝ ሚስት ለባሏ እንድትሰግድ ትታዘዝ ነበር አሉ። ሌላው ደግሞ ስለ ሚስት የተነገረው ረሱላችን ሰለላሁ ዐለይሂ ወሰለም ሴትን ያስደሰታት ያስደስተኛል፣ ያስከፋት ደግሞ ያስከፋኛል ብለዋል አሉ። ሌላ ምን አሉ? ጾማን በስነ ስርዓት ከጾመች ሰላቷን በስነ ስርዓት ከሰገደች እንደገና ደግሞ ባሏ በሷ ደስተኛ የሆነባት ሴት ቀጥታ የጀነት ነች አሉ። ሌላው መብራት ከጠፋ በኋላ የተነገረው የሚስት ሀቅ ልክ እንደ ውድ ጌጡ ሊንከባከባት፣ እንደ አባቷ ሊጠብቃት፣ እንደ እናቷ ሊያዝንላት፣ ልክ እናቷ ቤት እንደምትኖር ያክል እንዲሰማት በእንክብካቤና በሙሀባ ሊያኖራት ይገባል አሉ። ዲናችን ግን ምን ያህል ድንቅ ነው።
አንዲት እንኳን የዘለለው ነገር የለም እኮ ሁሉንም ብትንትን አድርጎ ነው የሚያስረዳው። በተለይ በሚጠቅመን ነገር ምንም ችላ ያለው ነገር ራሱ የለም። ለዛ አይደል ወጣቱ ሞት አፋፍ ላይ ሆኖ እናቱን ስታለቅስ አይቷት እናቴ የቂያማ ቀን ፈራጅ አንቺ ብትሆኚ ምን ትፈርጅብኝ ነበር ብሎ ጠይቃት። እናቱም ወንጀልን ሁሉ ምሪ ወደ ጀነት አስገባህ ነበር ብላ መለሰችለት። በዚህን ጊዜ እየሄድኩ ያለሁት ከእናት በላይ አዛኝ ወደ ሆነው ጌታዬ ነውና አታልቅሺ ብሎ መለሰላት። ያለ ምክንያት እንደምናማርረው ያለ ምክንያት ብናመሰግን አሁን ከሰጠን ጸጋ የበለጠ ነበር በጸጋው የሚያንበሸብሽ። ለኢን ሸከርቱም ላዚደነኩም ካመሰገናችሁ በኒማ ላይ ኒማ በጸጋ ላይ ጸጋ ጨምርላችኋለሁ አለ ጌታችን። አልሐምዱሊላህ ረቢል ዓለሚን። በአፊያ ስር ማመስገን ኢባዳ ነው። በህመም ውስጥ መታገስ ደግሞ ጸጋ ነው። እማማከራችን ልክ እንዳዩኝ ጉድ ራውዳ በረመዳን ትበያለሽ ነውር አይደለም። ኧረ አንቺስ ምን አይነት ወዳም ነሽ አላሉኝ እና አላስረዳሻቸው? መቼ ፋታ ሰጡኝ። ንግግራቸው እንዴት እንደሚያስቅ እኔ ራሱ ሳቄን መቆጣጠር አልቻልኩም። ጭራሽ ተናደው አፈር ልብላ። ይሄኔ ባለቤትሽ እዛ ቁጭ ብሎ ስላንቺ እያሰበ ነው። ሚስቴ እንዴት ሆና ጾሙ እንዴት አድርጓታል እያለ አንቺ እዚህ ተደብቀሽ ትበያለሽ አለኝ። ብታስረጃቸው ጥሩ ነበር፣ ስላላወቁ እኮ ነው። በኋላም እኮ አስረዳዋቸው። እማማ እንደዚህ አይደለም የወር አበባ ላይ ሆኜ ነው። የወር አበባ ላይ ሆኜ ሴት ደግሞ ጾም አጾምም አልኳቸው። ከዛ ራውዳ ምን አለበት አስቀድመሽ ብትነግሪኝ ይሄን ሁላ ነገር ሳልቀባጥራልኝ እኮ ስላላወቁ ነው እንጂ እንደዚህ አይሉሽም ነበር። ግን ለምን መጡ? የቤተሰብ ማህበር ስላለባቸው ላመሽ እችላለሁ እዛ ወደዚያ ሲል ደግሞ ቁልፉን እንዳልጥል አንቺ ገቀመጥ ብለው ቁልፉ ሊሰጡኝ ነው የመጡት። መመጻደቅ አይሆንብኝና እንደዚህ በጎረቤቶቻችን ስንታመን የረሱላችን ሰለላሁ ዐለይሂ ወሰለም የጉርብትና ሀቅ ነው ትዝ የሚለን። ትእዛዛቸውን የተወጣን ይመስለኛል። ወላሂ አላመነም። ጎረቤቶቹ በሸር የሚጠረጥሩት አይደል ያሉት። ጎረቤታችን ሰኔት ራሱ ቁልፏ እኔ ጋር ነው እንዳልከው ከመታመን አልፎ ቁልፍ እስከ መስጠት ከደረሱ ምን አይነት መልካምነት ነው። ስለ ጉርብትና ሀቅ ተወተን የምንጨርሰው አይደለም። ግን ምንም ባናረግ ራሱ መልካም ባህሪ ጥሩ ስነ ምግባር ካሳየናቸው በራሱ ዳዋ ነው። ስለ ዲናችን ያላቸው አመለካከት የሚደፈርሰውም የሚጠራውም እኛ ባለን ተግባር ነው። አላህ መልካም ስራችን ያውሰድብን። አቅማችን በፈቀደው መጠን ከዚህ የበለጠ ሀቃቸውን ብንወጣ ኪታባችን ላይ የምናስመዘገበው መልካም ስራ ይኖረን ነበር። ይሄ መልካምነት አይደል? የሌላ እምነት ተከታይ ሆኖ በረመዳን መመገብሽ ያስቆጣቸው እንጂማ ምን አገባኝ ብለው ዝም ማለት አይችሉም ነበር። እዚህ ብቻ መሰለክ መስሪያ ቤት ራሱ ቁጭ ብዬ ሻይ እየጠጣሁ ኮስተር ብዬ አንዳንዶቹ እንዴት እንደሚያዩ ይሄኔ እንደማማ በወዳጆች እቺ ምን አይነት ሆዳም ነች እንደሚሉኝ ነው። አንቺ ራስሽ በእነሱ ፊት መጠጣትሽ ደፋር ነሽ። ትንሽ በመሀል ህመም ሲሰማኝ ትኩስ ነገር ልውሰድበት ብዬ ነው። እንግዲህ ለኔ አርገው የሚባል ህመም አይደለም፣ አይዞሽ ብቻ ነው የምልሽ። ኧረ አልሐምዱሊላህ እንደሌላ ጊዜ አላንቆራጠጠኝም። የረመዳኑ በረካ ነው መሰለኝ። አብሽሪ፣ ሁሏም ህመም ወንጀልን ታስምራለች። አላህ ዘንድ ነፃ የሚባል ፈተና የለም። ለእያንዳንዱ ነገር የራሱን ሰዋብ አዘጋጅቶለታል። ልክ ነህ። እማማ ናቸው መሰለኝ። ቆይ በር ልክፈትላቸው። እሺ፣ እኔም ተነስቼ ወዲያዬን ላድስና ወደ ቅያቴ ልመለስ። دايم نبتكر